ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁልኝ? ዛሬ የከብሳ አሰራር ይዤላችሁ መጥቻለሁኝ። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ። ያለው አሰራሩ እዚህ ጋር ሽንኩርት አለኝ፣ ቲማቲም፣ ድጃጁን አጥቤ ዶሮውን አጥቤ አዘጋጅቻለሁኝ። እዚህ ጋር ቅመማ ቅመሞች አሉኝ። ባህራት ሙቸከለ፣ ኩርኩም፣ እርድ ማለት ነው። የከብሰ ባህር አለኝ። እዚህ ጋር ፍልፍል አስወድ፣ ፋብሪካን ወይም እንትኑ ቀዩ በርበሬ የተፈጨው ማለት ነው። እዚህ ጋር ደግሞ ወረቀል ጋር አለኝ። ባህራት ሙቸከል ማለት ይሄንን ነው የምጠቀመው። ይሄ ነው ባህራት ሙቸከል። ያላ ወደ አሰራሩ እንሄድ። እዚህ ጋር ማጁን ጣማጥ አለኝ። ወደ አሰራሩ እንሄድ። አጥቤያለሁኝ። ሩዜንም አጥቤ ዘብስፌ አስቀምጫለሁኝ። ሽንኩርቴ ማብሰል እየጀመረ ነው። ከዛ ዶሮውን እንጨምርና አብረን እናሸዋለን ማለት ነው። በምታዩት መልኩ ዶሮውን አስቀምጫለሁኝ። በደንብ አድርገን ቁሌቱ ጋር እናሸዋለን ማለት ነው። እንደዚህ አድርገን በደንብ በሽንኩርትና በዘይቱ ከጠበስነው በኋላ ቲማቲሙን እናስገባበታል ማለት ነው። እዚህም ጋር ቤተሰብ ድንች አለኝ። ያው እኔ ሰዎችን ስለሚወዱ ከብሳ ጋር ድንች አብሮ ሲሰራ ማለት ነው። ድንች አለኝ እዚህ ጋር እንደምታዩት። ቲማቲማችን እንደዛ አድርጎ በደንብ ካበሰልን በኋላ ቅመማችን እናስገባለን ማለት ነው። ቅመማችንን አስገብተን በደንብ እሽት አድርገን እናማስላለን ማለት ነው። አባሪ በምታያት እንደዛ ማመት ሆኖ ትክትክ እያለልን ነው። አሁን የሚበቃልን ያህል ጨምረን ለአንድ 5 ደቂቃ ከድነን እናቆየዋለን ማለት ነው። ዶሮ እስከሚበስለን ድረስ ሆኖ በደንብ ሲበስልልን ሩዛችንን አጥበን ዘብስፈን ያስቀመጥነውን አጥልለን እንጨምራለን ማለት ነው። ያው ሩዛችንን እንደምታዩት ጨምረናል። ከዛ ሊበስልልን ከድነን እናስቀምጠዋለን። ሀባይቤ ጨው ጨምሬያለሁ። ያው እንትን ካሜራ ስላልገባ ነው ጨው ጨምሬያለሁ። ሀባይቤ እንደዚህ ውሃው መጠጥ ሲያደርግልን ቢስጢሩን እናለብስና ለ5 ደቂቃ እንተወዋለን። እሳቱን በትንሿ ቀንሰን ማለት ነው። እዚህ አድርገን በደንብ ዙሪያውን እንትን አድርገን ለ5 ደቂቃ እንተዋለን። ተመልሰን እንገናኛለን። ሩዛችን ሬዲ ሆኗል፣ ደርሷል። በምታዩት መልኩ እቃችን ላይ አድርገናል። ማቅረቢያችን ላይ እዚህ